ነግራችሁ ያው ሌላ ጊዜ ታውታላችሁ ተቦት እንግዲህ ውድ ቤተሰቦቼ ከውሎ አዳር በኋላ ደግሞ የኔ ውድ እናት ደግሞ ናፍቀሽኛል ልጄ ሳታይኝ እንዴት ስሉል ታደርሰሽ ትመለሻለሽ ስትለኝ ወደሷ ልሄድ ነው ብቻና ብረሽ ቤት ደስ ይለኝ ነበር አይ እቺ መዞር እኮ ተወጃታለሽ ለመዞርማ ማን ብሎኝ አንደኛ ነኝ ለመዞር ያው ባባዬም ተኛ እሱ ነቅቶ ቢሆን ይዤው አብረን እንሄድ ነበር አዎ ስናንጨረጭራት እማዬ ናጋንካ ዲፋማ ፍራንክ ስንጎን ሰንሞ ዲፋማ ያው መስከ ሰንጅራይ ሞት የሰባት ኮባት እሺ ቻው ናጋን ስለዚህ አሁን ማዝርጋ አየርኩ ነው እኔ እዛ ልትሸኘኝ ነው አይ ያው ምጣው ይመጣል ብዬ ጠብቄ ነበር በዚህ አልመጣል እኔም ታገልኩ ግን አልቻልኩም የዋሰ ራሴ ላይ ጨመርኩ ስለዚህ እዛ ድርሳ አድራ ወይ ለልት ከጀመረኝ አይታወቅም ከዚህ ለምክንያት ይሆናል አዎ እዛ ልትሄድ ስለዚህ ጸጉሪ ሄድ በጋም ለምክንያት ይሆናል የሆነት ያራኩትና አሁን እንግዲህ ማዘርጋ ደግሞ ላድር እየርኩኝ ነው እንዴት ነው ማህሮ ቅመሞቼ እንዴት ነው ቆንጆ የሆንኩት ስለታ ቆንጆ አልኩኝ አረ እንደማይስማማሽ ምን ጂዚ እዚህ ስማማሽ ጥቁር ምን ይሁት እስቴኔና ይሁት ካለር ራሱ በፊት ባልጭኝ ነበር በይሰበር የዛሬ ነው ያርገውና እና የዚህ አየር አይስማማሽም ለማንኛውም እንግዲህ እነሱንም ደግሞ አንድ ፕራንክ አቃጭልባቸዋለሁ አዎ ጠብቁ በትልቁ ነው ያው በትንሹ ሳይሆን እንግዲህ ያው ቀኗ ሲደርስ ተመልሼ እመጣለሁኝ ለአንድ ሳምንት አለው ብዬ ቃል ገብቼላታለሁኝ እንግዲህ መዲያነለም አለው ይበለኝ ራሴን ልመርቅ በዚህ ማለት ነው እንደናት ቆጣጥራ ነው እየሸኘችኝ ያለችው አጥሚትና ገንፎ ተቋጥሮልኝ ገብተሽ አገንፍተሽ ተጎርተሻል ማጋረጃ ስንሳቅል ቤት ስናስተካክል ምናምን ያረፈድ ነው ወገቤ ቆረጣሽ ማካካሻ ነው እንትን ያለው የተሰበረው አሁን ሰው ገብተሽ ጠጪበት ቢይበት ብላ እንደዛ ነው እንግዲህ ቅመሞቼ ኮሮሪሞቼ እንዳቻለ አሳመረችው ልነግራችሁ አልችልም በደንብ በስማም ፀሐይ ላይ ሰጣ እንደው ፈካውኝ እንደው ስልኩን ያበላሽው ነበር አዎ ፀሐይ ነው የሚወድልኝ ማለት ይበራብኛል አይፎን እኮ ፀሐይ ይወዳል በጣም ቤቱ እንዴት እንዳሳመረችው ብለው ቃይራ ምን ብላ በቃ ዲኮር ነው የሰራችው ማለት ይቻላል እስካሁን ስትፈጋ ነው ቆይታ በዛ ላይ ጾመኛ ናት ታውቃላችሁ አሁን እንግዲህ ትንሽ ቀማም አፈጠርኩ በሉ አጥሪሽ ነው ለማንኛውም ውድ ቤተሰብ በቃ እንግዲህ ያው እንወዳችኋለን አብራችሁን ቆዩ እዛኛውም ደግሞ አሰለቻችኋለሁ እስከዛ ላይክ አድርጉ አረ ላይክ በእናትህ በጋምላክ እንግዲህ ፌስታል መያዝ ይሄ ነው ችግሩ አየካ ፌስታል ስለማይያዝ ከቤት አስጠራሁክ አንተ ቀንሰክ ከፍየክ ነው ማሸከክ ፊትና ዙር እንጂ አረ ወንድሜ ፊትና ዙር አረ ብራዘር አበናትን አስለፈውክ እንደ ልጅ እኮ ቃል ሰጥ ብሎኝ ነው ማያዣው እንዴ አላችሁ ሰላም ሳልላችሁ ልሄድ ነበር እኮ እሷ ስትቆጣኝ ነው የመጣሁት ናፍቀሽኛል ስትል ትክስተልከው እንዴ አረ አንተ ተፈተነ እንዴ ያለው ይሄን ውሻ እንድበሉ ዘንድሮ ነገር ያለው ነው ተፈተነ ያለ ለምን አንተ ነክሰኛል እግዚአብሔርን ነጭኒ ነው ጉርባ አረ ውሻው እንደ ነክሰኝ አረ ውሸት ተፈተላለኝ እኮ ይሄ ፍትራስ በቃ ደግሞ ጀምር ሰላም ነው በልሽ እንዴት ዋልሽ እንደዚህ ብለሽ እንዴት ዋልሽ ሰላም ዋልሽ ወይ እንደሱ ለሰላም እንዴት ዋላችሁ ምን ነው ቤቱ ጨለማ አንተ ማብራቱን አብራ እንጂ እዲ ምንድነው የጣንጠጥን አይ ቡናና እናት
እኔ በሽተኛ ነኝ እንደምታኝ። አንተ ምን እየሆንክ ነው? ምን እየሆነ ነው? ምን እየሆንክ ነው? ቆይ ሲከና አንተ ሰውዬ ምን ሆነሃል? ወይ አንቺ ምንድን ነው ልጁን እንዲህ የምታቆሳትሪ? እስቲ ተቀበለሽ አራት አንጥፌ ነው ያልተኛ። በግድ ነው እንድታስተኛኝ። አልተኛም ብያለሁ። አልተኛም። መልሽ እንትንሽን መልሽ። እኔ እኮ የዚህኛው ነው የምገርመኝ። ልክ እኔ ስመጣ ጦል ጦል እያለች ሮጣ የምትመጣው ምንድን ነው ችግርሽ? አልመጣም ብላኝ እኮ ነው ደግሞ መጣች። እግዚአብሔርን አልመጣም ብላኝ ነው ለኔ ራሴ መጣችው። አያመልጣትም። እችት አንድ ልጇን ይዛ ወይ ፍቅርም ዋገያ አይ አትጠጋኝም እኮ ግን ቆይተን ነው የምንግባባ። ገና እንደ ዱር እንስሳ አለማምጄ እንክ ቢቢጄ ሰጥቼ በስንት መከራ እስባታለሁ። አንቺ ኧረ አንቺን ነጸባይ እናቱ ማነሽ? ጌጤ በለጡ ወድሻለሽ። በቃ በምልክት ነው የምንነጋገረው። በዚህ ሲስተር ማነሽ? ኪስ ነው ይሁን ምንድን ነው አንተ አኩርፍ የምትቆም? ምን ሆነ ነው? ምን ሆነክ ነው? አይ ስልክ እንትን ሱስ ስሰጥክ እኮ ነው። አንድ ወንድ ሆነክ ምንድን ነው የምትሰሩ ግን? ድስት ምናምን እና ታዲያ አንድ ወንድ ልጅ ነው የፈለገውን ነገር ይጠይቅ። ስጦት ስልኩን አፍቲ ተቀበላቸው። የታበታቸው ተቀበል አንተ። ኧረ ስጭ አንቺ አንድ ልጅ አንድ ስጭ አንቺ ለምን ጥርግ አትይም እንዴ? ተቀበል እኮ ተቀበላት። በቃ እንደሱ ነው ወንድ ልጅ። አራየ ቆረጠ በቃ ጀግና አርሰናል። ምን ነው ታዲያ ሮጣችሁ? በሰላም ነው? ፌስታል አልተከለከለም እንዴ እናንተ ሀገር? ይኸው እንደዚህ አይነት መኪና ነው ደግሞ አሁን የምቀይራት። አይሻት ስታምር ዲዛይር ትባላለች። ዳዊቸው በቃ በቅቶናል። ከዚህም በላይ አንፈልግም። ቃሽቱ አረ ጫካ ከጀተ ዶነን እቺ እንደምን